በአንድ ድንጋይ ሁለት ወፍ ማለት እንደዚህ ነው። አሁን ወደ ስራ ሊሄድ ነው እንደ ፓኬጅን ደግሞ ላደርስና እንደምታዩት ፓኬጅ ይዣለሁኝ። ወደ ስራ ሄዳለሁኝ። ማነው እንደዚህ ዝንጥ ብሎ እውነት ሽንት ቤት ልታጥብ ነው የምትሄደው የሚያስብለው ማለት ነው። ለማንኛውም እንግዲህ ሽንት ቤት ላጥብና በዛው ባልተናዬን ላደርስ ነው። ባልተናዬን ኦርደር እያደረጋችሁ ሽሮ፣ በርበሬ፣ ቅቤ፣ ማር፣ አይብ የምትፈልጉትን ነገር ኦርደር አርጉ። እንግዲህ ወደ ስራ እንሄዳለን። ኦርደራችንን እናደርሳለን ማለት ነው። ዛሬ ታክሲ የለም። እንግዲህ በእግር ነው የምንሄደው። ረጅም ጉዞ ነው የምንጓዘው። አብረን እንጓዝ ውዶች፣ የቤተሰቦቼ እንግዲህ ኦርደር እያደረጋችሁ ጀበና አለ፣ ማር አለ፣ ቅቤ አለ። በቃ የሌለ ነገር የለም። እናንተ ብቻ ኦርደር ለማድረግ ተዘጋጁ። እኔ አካባቢ ካላችሁ ደማም፣ ኩበር፣ ዳህራ ሞላ አካባቢ ካላችሁ ፍሪ ዲሊቨሪ ነው። እንደዚህ ወክ እያደረግ በታክሲ ድሮፕ እናደርግላችኋለን ማለት ነው። ሌላ ቦታ ካላችሁ ደግሞ እንግዲህ ዲሊቨሪ ትከፍላላችሁ። ራቅ ያላችሁ ግን አንዴ ከቀመሳችሁት ባልትናይን ሁሌ ዜድ ባልትና ብቻ እንዳትሉ እፈራለሁኝ። ለማንኛውም ኦርደር አድርጉ። ጉዞ ወደ ስራና ኦርደር ሜን ማድረስ እየተጓዝን ነው። በዚህ አጋጣሚ ደግሞ ጓደኞቼ፣ ቤተሰቦቼ እንግዲህ አንዳንድ የኛ አበሾች በጣም ራሳቸውን ጥለው የሚሰሩ ራሳቸውን የማይጠብቁ 5ም 10ም ለሀገር እንጂ ለዚህ ሀገር ላሉበት ቦታ መውጣት የማይፈልጉ አሉ ውዶቼ። ማንም ሰው ማለት ነው። እናንተ ራሳችሁ ካልጠበቃችሁ፣ ለራሳችሁ ካልሆናችሁ ማንም ኬር የለውም ለእናንተ ማለት ነው። እና ራሳችሁን እየጠበቃችሁ ስሩ። አረብ ቤት የምትሰሩ ኢትስ ኦኬ። እኔ እዚህ ጋር ያለው ቴምፖራሪ ነው። ቴምፖራሪ አንድ ቀንም ቢሆን ቫልዩ አለው እና ራሳችሁን እየጠበቃችሁ ስሩ። የሚያስፈልጋችሁን ነገር ገዝታችሁ ተጠቀሙ። ቤቱ እንኳን ባይኖሩ ገዝታችሁ ተጠቀሙ። እናንተ ጤና ካላችሁ ነው ሁሉም ነገር እንትን የሚለው የሚሄደው ነው። 10 ብር 20 ብር ማንንም አይገለም። ሀገር ያለው ሰው እኛ ፏ ብለን የምንኖር ነው የሚመስላችሁ እንጂ እኛ በጣም ቻሌንጅ እያደረግን መስዋዕት እየከፈልን ብዙ ነገር እያለፈብን ልጅነታችን፣ የልጆቻችን ናፍቆት፣ ትምህርታችን ትተን እዚህ እንደመጣን ብዙ ነገር ሉዝ እያደረግን እንዳለን አይመስላችሁም? እኛ ጥሩ ኑሮ ላይ የምንኖር ካለ ልፋት የምንኖር ሳይደክመን እዚህ ፏ ብለን የምንኖር ነው የሚመስላቸውና እናንተ ራሳችሁ ለራሳችሁ ራሳችሁን ጠብቁ ነው የምለው። እንግዲህ ደስ ይላል፣ አየሩ ደስ ይላል፣ ብርድ አለ፣ ፀሐይ አለ። እዚህ ጋር ደግሞ እየሰሩ ነው የኔ ጎበዝ ጀግና የኔ ቢጤ ስደተኞች እዚህ ጋር ድልድይ እያጸዱ ነው። እኔም እንግዲህ ወደ ሽቁል ላጥ እያልኩ ነው። እዛ ማዶ ድልድይ እያጸዱ ነው ምስኪኖች። እና ጉዞ ወደ ስራ እያል ራሳችሁን እየጠበቃችሁ ስሩ። ቡላ ግዙ፣ ለቁርሳችሁ ቡላ ተጠቀሙ። የገንፎ እህል አለ፣ የገንፎ እህል ግዙ። ማር ሳያልቅባችሁ ማር ውሰዱ፣ እዘዙን፣ ተጠቀሙ። ማር ካለቀ በኋላ ብዙ አይገኝም ጥቅምት ላይ እንጂ ማር ቆንጆ ማር አለ፣ ውሰዱ። ጠዋት ላይ በባዶ ሆዳችሁ አንድ ማንኪያ ላጥ እያደረጋችሁ እየተጠቀማችሁ ለፊታችሁ ለሰውነታችሁ የገዛችሁት ስራችሁን ስሩ። ዝም ብላችሁ ስራ ስትሉ ብቻ መቼ እንደምንሞት አይታወቅምና ራሳችሁን እየጠበቃችሁ ፏ በሉልን። ዛሬ እንግዲህ እድለኛዋ ደንበኛ እያደረስኩላት ነው በእግሬ እንደዚህ እየሄድኩ ማለት ነው። በዛው ግን ወደ ስራ ስለሚሄድ ነው ለራሴም ጥሩ አየር እየወሰድኩኝ ለዛ ነው ማለት ነው። ፀሐዩ ደስ ይላል፣ ብርዱም ያንገሸግሻል። በዚህ ብርድ እንግዲህ ብዙ የሚያስፈልጋቸው ነገሮች እኔ ጋር አለ። ኦርደር አድርጉ። ንፋሱ ሊወስደኝ ነው እንግዲህ በዚህ በርበሬና ሽሮ ላይ ሌላ ድንጋይ ሊያዝ መሰለኝ። ንፋስም አለ፣ ብርድም አለ፣ ፀሐይም አለ። ሁሉን ያማከለ ነው ዛሬ። እናትና ልጅ ደግሞ ወክ እያደረጉ ነው እዚህ ጋር አየሩ አሪፍ ስለሆነ ለነሱ ምርጥ አየር ነው። እንግዲህ ለእኔ በርዶኛል እንዲህ ብያለሁ ምለው፣ እነሱ ግን አሪፍ አየር ነው። ወካቸውን ላጥላጥ እያሉ ነው።
ለማንኛውም መልካም ቀን፣ መልካም ጊዜ ይሆንላችሁ። እኔም ወደ ስራዬ፣ እናንተም ወደ ውሏችሁ ሂዱ። መልካም ቀን ይሆንላችሁ። ባይ። ወዳችኋለሁ።